ጤና ይስጥልኝ። ይህ የኢትዮ ዩዝ ሚዲያ የቴሌቪዥን ፕሮግራም ሲሆን ዛሬ ከታዋቂው ተናፋቂው ዝነኛውና ኮሜዲያንም በለው ዘፋኝም በለው ተዋናይም በለው ያው እንደምታውቁት እንኳን በሰላም በፍቅር ወደ ሲያትል መጣ እንላለን። ታማኝ እንኳን ደህና መጣክ። እንኳን አቆያችሁ። እሺ እንደሚታወቀው ኢትዮ ዩዝ ሚዲያ የቴሌቪዥን ፕሮግራም አተኩሮ የሚሰራ ወጣቶች ላይ ነው እና በኢትዮጵያ ውስጥ አይደለም በመላው ዓለም ታማኝን የማያውቅ የለም እና በትንሹ እኔም ብዙም የማውቀው አነስ ያለ ነገር ስለሆነ ስለ እሱ እስቲ የተወለደበትን አስተዳደጉን እስቲ እዚህ ያሉት ወጣቶች ስላንተ ብዙ ማወቅ ይፈልጋሉ። ብዙ የሚያውቁት ግን ስለምሰራው ስራ አርትህ ነውና እስቲ የተወለድክ እንዴት ትምህርት አስተዳደገም አጠር ባለ። አመሰግናለሁ። እንግዲህ ሲያትል ከዋሽንግተን ማለት እኔ ከምኖርበት የሶስት ሰዓት ልዩነት ስላለው ዘግይቼ ነው የተነሳሁት። ድምጼም ፊቴም አብጧል። ስለዚህ ይሄን እንድታውቁት እንጂ እንዲህ አይደለሁም ማለት ነው። በዚህ ዘመን ኢንፎርሜሽን የትም ገብቶ ማግኘት ስለሚቻል ስለ እኔ ብዙ መናገር ያለብኝ አይመስለኝም። ግን ካስፈለገ ያው በቀድሞ አጠራር በጎንደር ክፍለ ሀገር ጭልጋ የሚባል ቦታ ነው የተወለድኩት። ጎንደር 7 አውራጃ አለው። እንግዲህ በአንዱ ተወለድኩ። ከዛ አዲስ ዘመን አደግኩ። ከዛ ወደ ጋይንት ወደሚባለው ደግሞ ከቤተሰቦቼ ጋር ሄድኩ። እንደገና ተመልሼ ጎንደር ከተማ ገባው። ተዟዙር ያለውና ስለዚህ 7ቱንም ቦታ ስለምነካ በአጠቃላይ ጎንደር ብዬ ነው ምገልጸው ራሴን። ከዛ የትምህርት ቤት ውስጥ ነው የጀመርኩት ኪነ ጥበብ ስራ። ያው በልጅነት ሬዲዮ በመስማት ትምህርት ቤት ውስጥ በጣም በሙዚቃ፣ በቲያትር፣ በክርክር ሳተፍ ነበር። እንግዲህ ከዛ በኋላ አስተማሪዎቼ እዚህ ቦታ ላይ ጥሩ ነህ ይሄን አድርግ በሚል ከሰው ማገኘው ድጋፍ ያው እየገፋኝ ኪነት ወደሚባለው ነገር ገባው። ኪነቱ ሰራ ደግሞ የክፍለ ሀገሩ የተቋቋመው የባህል ቡድን ጥሩ ነህ ብለው መረጡኝ። እነሱ ጋር ሰራ ደግሞ ብሔራዊ ቲያትር ቤት አዩና አንተ ጥሩ ነው ብለው እንግዲህ ከትንሽ ወደ ብሔራዊነት ሄድኩ። ከዛ ወኘ ስሰራ ህዝብ ለህዝብ ከሮሃ ባንድ ከተለያዩ የሀገሪቷ ትልልቅ የሙዚቃ ቡድኖች ጋር ተሳትፍ ያለው እና የኪነ ጥበብ ህይወቴ ያው ተጀምሮ እስኪያልቅ በዛ ውስጥ ነው የኖርኩት። አሁንም ያለሁት ግን ያው አንዳንድ ጊዜ ቅድሚያ የሚሰጡ ነገሮች ሲመጡ ከኪነ ጥበቡ የራኩ ይመስላል። ግን ህይወቴም ደሜም በኪነ ጥበብ የተለወሰ ስለሆነ ከሱ ብዙ አራቁ። አይ በጣም ደስ ይላል። እዚህ ላይ ልጠይቅ የምፈልገው ነገር ቢኖር እዚህ አሜሪካ ሀገር ውስጥ ያው በረጅም ጊዜ ይኖርሃል። እኛ አዲስ ነን። በተለይ ደግሞ እዚህ ለሚወለዱ ከልጅህ ጀምራለሁኝ ልጆች ቋንቋቸውን፣ ባህላቸውን፣ ስርዓታቸውን ይዞ እንዲያድጉ የምታደርገው አስተዋጽኦ ምንድነው? ከባድ ነው። ልጆችን እንደ ራስ አድርጎ እኛ እንዳደግንበት አድርጎ ማሳደግ ከባድ ነው። እኛ ያደግነው የነበረን እንዳናጣ ወደሚለው ገብቼ ልጆችን ብዙ እድል አልሰጠኋቸው። ግን በየትኛውም ዓለም አሜሪካም ቢሆን ወላጆቻችን እኛ ማንነታችን የምንገልጽበት የትኛውም አይነት ቋንቋ የትኛውም አይነት ባህል ይኑረን ለልጆቻችን ማውረስ አለብን። እዚህ አሜሪካ የሚኖሩት ጥቁሮች አፍሪካን አሜሪካንስ የሚባሉት ስፔሲፊክ የሆነ የመጡበትን ቦታ ታንዛኒያ፣ ናይጄሪያ ወይም ጋቦን ወይም ሌላ ብለው መጥራት ስላልቻሉ በኮንቲኔንት ይጠራሉ። እኛ ግን የመጣንበትን እናውቃለን። ከኢትዮጵያ መጥተናል። ኦሮምኛም፣ አማርኛም፣ ትግርኛም፣ አገውኛም ሌላም ቋንቋ አለን። ሌላም ባህል አለን። ከሌላው የምንለየው የራሳችን የምንለው ነገር ለሌላው ማቅረብ መቻል የቻል አፍረን ልጆቻችን ያልሆኑት ሆነው እንዲያድጉ እያደረግን ነው። ልጆቻችን ሳይሆኑ እኛ ተጠያቂ ነን እና የኑሮ ውጣ ወረዳ አለ። ጊዜ አጭር ነው። ለልጆቻችን የምንሰጠው ጊዜ በጣም ትንሽ ነው። በዚህ ምክንያት ተገቢውን አላደረግንም። ግን አሁንም ቢሆን ሌት አይደለም። ቻይናዎችም ኮሪያዎችም እዚሁ አሜሪካ ተወልደው አድገው የሀገራቸውን ቋንቋና ባህል በደንብ ጠንቅቀው ያውቃሉ። እና ይሄ ማንነት አደጋ ዛሬ ቤተክርስቲያኖች በተለያዩ ቦታ ተቋቁመው ቤተ እምነቶች ትምህርቱን ሊሰጡ ቢሞክሩም የሚገባውን ያህል እያረግን ያለን አይመስለኝም። ስለዚህ
የሚቀጥለው ትውልድ ከማንነቱ የተጋጨ እንዳይሆን ስላለን የሚያሳፍር አይደለም። አሜሪካ ተወልደው ያደጉ የኛ ልጆች እንግሊዘኛውን በአግባቡ ይናገሩታል። የአሜሪካንን ባህልና ቋንቋ በደንብ ይረዳሉ። በተጨማሪ የራሳቸው ቢኖራቸው ይጠቀማሉ እንጂ አይጎዱም። እና ምናልባት እኛ አንዳንድ ጊዜም የቋንቋ መለማመጃ እንዳናረጋቸው ቤት ውስጥ ለራሳችን እንግሊዘኛ ብለን ልጆቻችን በእንግሊዘኛ ከምናወራ በምንችለው የራሳችን ቋንቋ ብናወራቸው በማንነታቸው እንዲኮሩ ይሆናሉ። ኢትዮጵያ እስከዛሬ የነበራት ነገር ዴሞክራቲክ የሆነ መንገድ የተከተለ ባይሆንም ቢያንስ ግን ከሌሎች አፍሪካውያኖች የሚለይ ጥሩ ነገር ስላለን ወደ ልጆቻችን ማስተላለፍ አለብን። ስለማያውቁት ለምሳሌ አሁን አድዋን ስናነሳ በአድዋ የነጭን የበላይነት የሰበርንበት ጥቁሮች የኮሩበት ታሪክ ነው። ግን አይ ዶንት ኖ ምን ያህል እንደነገርናቸው። እኛ አስተዋጽኦ የለንም ለአድዋ፣ ለላሊበላም፣ ለፋሲልም፣ ለአክሱምም አሸዋም ድንጋይም አላቀበልንም። ግን ቢያንስ የኛ ታላላቅ አያቶች ቅድመ አያቶቻችን ወላጆቻችን ያን ሰርተው አልፈዋል። እኛ ማድረግ ባንችል እንኳን ይሄን ታሪክ በአግባቡ ለልጆቻችን ማስተማር አለብን እና ከኮሪያው ከቻይናው የሚያንስ የባህልም የቋንቋም የሌላም እንትን የለንም። በጣም አኩሪ ነገሮች አሉንና ኃላፊነቱ የወላጆች ነው እኔን ጨምሮ። እና ልጆችህ ቋንቋን ይችላሉ ወይ ይሞክራሉ፣ ግን በበቂ ሁኔታ እንደሚገባቸው አልሆኑም። የማስተት ነው የኔ ነው አርመዋለሁ። አዎ በምችለው አስተካክዬ ቢቻል ቢያንስ በራሳቸው የሚኮሩ ልጆች እንዲሆኑ ጥረት አደርጋለሁ። አረዘምኩት? ጥሩ እያልክ ነው። እኔም ከልብ እየሰማው ነው። ኢትዮጵያዊነት ማለት ምን ማለት ነው? ለልጆች እንዴት አድርገህ ታስረዳለህ? እነሱ እዚህ ሀገር ስላደጉ አሜሪካዊነት ስሜት ነው ያላቸው። ከባድ ነው። ኢትዮጵያዊነት ማለት ብዙ ነገር ነው። ለልጆች በሚገባው መልኩ ለመናገር ጥሩ ነው ልናገር የምችለው ስለ ኢትዮጵያዊነት። ምክንያቱም አሜሪካዊነቱም ብዙ ጎዶሎ አለው። የተሟላ ነገር ዓለም ላይ የለም። አሜሪካዊነት ብለን ዛሬ ሁላችንም እንደ ልባችን ደልቶን እንድንሆን ያረጋ አገር ቢሆንም ከዚህ በፊት ግን የነበሩት ጥቁሮች ወይም ኔቲቭ አሜሪካንስ እንደ ሰው አይቆጠሩም ነበር። በነገራችን ላይ አሜሪካ የደረሰው እኮ ጥቁር ጉልበት ያለውና ረሃቡንም ዱላውንም ምንም ችሎ ጠንካራውን የደረሰው። ሌላው ባህር ላይ እየተወረወረ ወድቆ የተረፈው መጥቶ ነው አሁን እኩል ነው የተባለው። ስለዚህ በኢትዮጵያም የተሟላ ጥሩ ታሪክ አይኖረንም። ግን እንደ ኢትዮጵያ ግን ደግሞ ጥሩ ነገሮች አሉ። በማህበራዊ ህይወታችንም ቢሆን ፈረንጆች ያልሰሩት እቁብና ድርን ጨምሮ ዛሬ ጠፍቷል ተብሎ የሚገመተው የገዳ ስርዓትም ቢሆን የኢትዮጵያ ነው። አሁን አንዳንድ ሰዎች የፖለቲካ እንትኑን ሲያመጡበት ነገሮች ስለሚዘበራረቁ ነው እንጂ በኢትዮጵያ ውስጥ ጥሩ የምንላቸው በጣም በርካታ ነገሮች አሉና ኢትዮጵያዊነት አንደኛ አብሮ መኖር፣ ሁለተኛ ለነጻነት ራሳን አሳልፈው የመስጠት ተገዥነትን እምቢ ማለት ብዙ ነው፣ ጥልቅ ነው። ስለዚህ እንደው ባጭሩ ግን ለኢትዮጵያዊነት ምንድነው ለሚሉት ልጆቻችን የዌስተርን ሚዲያው የሰጠው የረሃብ፣ የችግረኝነት፣ የመሰደድ ምንም ጥሩ ነገር የሌለን አድርጎ የማሳየቱ ነገር ስተት መሆኑን አሳይተን ቢያንስ የምናቃቸውን እውነቶች የማስተላለፍ ደግሞ ኃላፊነት አለብንና ብዙ ጥሩ ነገር አለ። ያም ጥሩ ነገር ግን በሚገባ ፕሮሞት አልተደረገም ብዬ ነው የማስበው። በጣም አመሰግናለሁ። መጪውን የኢትዮጵያን ሚሌኒየም ልክ እንዳብሮ መብላት